ሙዚቃ እስኪ መጀመሪያ አስታውሳቸው እስኪ በድምጽ በለው ከፈለክ አብረን እንስፈር ከቤት እንደው ግጥሙ ረስቼዋለሁ ማለት ይችላል እሺ እስኪ አብረን እንበለው እሺ ከቤተኔ እተሞኔ ወርዴ ትንትረሳ መርካማ ብናሽጋ ከርኩም ገደር መሳ ከቤተኔ እተሞኔ ወርዴ ትንትረሳ መርካማ ብናሽጋ ከርኩም ገደር መሳ ቤተሰቦቼ እንደምን ከረማችሁኛለን? እግዚአብሔር ይመስገን። ሰሞኑ እንዳልኳችሁ እንደሆነ እንግዲህ ፋቲ አብዱል ሰመድ በነገራችን ላይ ምንም ሳናወራ ነው እዛን ቀን የተለያየ ነው ማለት ነው። ዛሬ ደግሞ በድጋሚ አግኝተን ስለ ሙዚቃው እሱ ስላለበት ደረጃ ወደ ሙዚቃው እመለሳለሁ ያለበት መንገድ እንዴት እንደሆነ ልንጠይቀው እዚህ መተናል ማለት ነው። በባህላችን መሰረት በጉራጌ ባህል መሰረት አንድ ዘመድ ወይ ደግሞ አንድ ሰው ጋር ጥየቃ ሲኬድ ባዶ እጅ አይኬድም። እኔ ደግሞ የሆነ ነገር ይዤለት መጥቻለሁ ማለት ነው፣ በትንሹም ቢሆን ማለት ነው። ፋቲዬ በራሴና በቤተሰቦቼ ስም በእኔና በእናንተ ስም ይሁን እቺ አንድ ሱሪ እና ደግሞ እዚህ ጋር አንድ ቲሸርት ይዤለት መጥቻለሁ ማለት ነው። አጠር አድርገህ ከሙዚቃ ወጣህበት ምክንያት መች ጀመርክ? መች ወጣህ? ለምን ወጣህ? ይሄ ብቻ አጠር አድርገህ የወጣሁበት ምክንያት ይሄ ካሴት አልበም እንትን አልኩ